እና አሁን እኔ ምን እንዳደርግልሽ ነው ይፈልግሽ? እየጠበቀ የሚያጠቃኝ ሰው ማን እንደሆነ እንድታጣሪልኝ እፈልጋለሁ። እሱም ደግሞ ከየት ብዬ ነው ላጣራ የምችለው? እሱን አላውቅልሽም፣ ግን ደግሞ የሚያጠቃኝ ሰው በቤዛ ዙሪያ ያለ ሰው ነው እኮማ። ምናልባት ቹቻ ወይ ደግሞ ቀስቴ፣ አለበለዚያ ያሬድ። ታዲያ እነሱ የምጠረጥሪ ከሆነ ራሳቸውን አትጠይቂያቸው? ልጠይቃቸው ሞክሬ ነበር፣ ግን ሁላቸውም ውሸታሞች ናቸው። እና አንቺ እንዴትም ብለሽ የሰውየውን ማንነት እንድታጣሪልኝ እፈልጋለሁ። አልችልም። ሳትወጂ በግድሽ ትቻለሽ። ሴትዮ አልችልም አልኩሽ እኮ። ኧረ መዳፈር! አንቺ እኔን እንዴት ነው የምታወሪኝ? እንግዲህ በሚገባሽ ልክ ነው እያወራሽ ያለሁት። ምን ነው እጄ ላይ ያለኝን ያንቺን ብዙ መረጃ ረሳሽው እንዴ? አረሳሁት። እና ገና ለገና አንቺ የሆነ ነገር ታደርጋለሽ ብዬ ተመሳሳይ ስህተት መስራት ሰልችቶኛል። እውነት ሰለቸሽ? አዎ ጸጋ፣ በጣም ነው የሰለቸኝ። እሺ እንደዛ ከሆነ የቤዛን እናት አድራሻ አንቺ እንደሰጠሽኝ ለቤዛ ነግራታለሁ። አትርከሚ። ማለት አስፈራርተሽኝ የማሚን ስልክ እኔ እንደሰጠውሽ ነግራታለሁ። ምን የምርሽ ነው? አዎ ጸጋ፣ ባይገርምሽ ሁሉም ነገር ነው የሰለቸኝ። የፈለግሽውን ነገር ማድረግ ትችያለሽ ከዚህ በኋላ። ማለት ሌሎቹንም ቮይሶች መስጠት ትቻለሽ እያልሽ ነው? በትክክል። ተይ ሄለን፣ አጉል አትዳፈሪኝ። እስካሁን ያልገባኝ ግን አሁን የገባኝን አንድ እውነት ልንገርሽ። እስኪ ንገሪኝ ልስማሽ። አንቺ ጋር ያለኝን ፋይል ለቤዛ ብትሰጪ ሊያሳጣኝ የሚችለው ቤዛን እንጂ ህሊናዬን አይደለም። ኧረ እባክሽ። እሺ እስከ ዛሬ ጥፋቶቼን ለመሸፈን ስል የምሰራቸውን ስህተቶች ሳስብ ምን ያህል አእምሮዬ እንደሚበጠበጥ እኔ ነኝ የማውቀው። እናማ ከዚህ በኋላ ቤዛን ጓደኛዬ ለማድረግ ህሊናዬን ከማጣ ህሊናዬን አግኝቼ ቤዛን ባጣ ይሻለኛል። እርግጠኛ ነሽ? በጣም እርግጠኛ ነኝ። የኔና የቤዛ እህትነት ፈጣሪ ካለው ይቀጥላል፣ ካልሆነ ደግሞ ያው ፈጣሪ እንዳለው ይሆናል ማለት ነው። አንቺን ግን ልቦና ይስጥሽ። አረ ጥጋብ፣ ቆይች ልጅ ምንድነው እንደዚህ ልቧን ይነፋ?